በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ውድ ኦርቶዶክሳውያን የተዋሕዶ ልጆች በቸሩ እግዚአብሔር በሥላሴ ስም እንደምን አላችሁ? እንኳን ለብርሃናተ ዓለም ለቅዱስ ጴጥሮስና ለቅዱስ ጳውሎስ ዓመታዊ በዓል በሰላም በጤና አደረሳችሁ። የሥላሴ ቸርነት የእመብርሃን በረከት ረድኤት ከሁላችን ጋር ይሁን። ቅድስት ቤተ ክርስቲያናችን ሐምሌ 5 ቀን የእምነት ጀግኖች የሆኑትን የቅዱስ ጴጥሮስንና የቅዱስ ጳውሎስን የዕረፍት መታሰቢያ በዓላቸውን በሚገባ ታከብረዋለች። እንግዲህ ቅዱሳን ሐዋርያት የመጀመሪያዎቹ የቤተ ክርስቲያናችን ፓትርያርኮች የእምነታችንም መመዘኛዎች ናቸው። በዚህ መሰረት እናት ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክርስትናን ከምንጩ ቀድተው ያመጡትን ቅዱሳን ሐዋርያትን በዓላቸውን የሁሉንም የ12ቱን ሐዋርያት ቀን ቆጥራ ጊዜ ሰጥታ ታከብራለች ማለት ነው። ከነዚህ መካከል እንግዲህ ከቅዱሳን ሐዋርያት ከ12ቱ አባቶች መካከል በዋናነት ሐምሌ 5 ቀን የሚከበሩት የቅዱስ ጴጥሮስና የቅዱስ ጳውሎስ ታሪካቸውን ባጭሩ ስንመለከት ቅዱስ ጴጥሮስ በኢየሱስ ክርስቶስ ከተጠሩት ቀዳማውያን ሐዋርያት አንዱና ዋነኛው ነው። ቅዱስ ጴጥሮስ ትውልዱ ከነገደ ሮቤል ሲሆን የመጀመሪያ ስሙ ስምዖን ይባል ነበረ። ጴጥሮስ ብሎ የሰየመው ለሐዋርያነት ከተጠራ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጴጥሮስ ማለት በግሪክ አለት መሰረት ማለት ነው። ቅዱስ ጴጥሮስ ተወልዶ ያደገው በገሊላ አውራጃ በቤተ ሳዕዳ ነው። የሚተዳደረው አሳ በማጥመድ ነበረ። አሳ በማጥመድ ሕይወቱን እየገፋ እያለ ከዕለታት አንድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ አሳ የምታጠምድ ሳትሆን ምዕመናንን በወንጌል መረብነት እያጠመድክ ወደ እግዚአብሔር መንግስት የምታስገባ እንድትሆን ለሐዋርያነት መርጬሃለሁ ብሎ በ55 ዓመቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን ለሐዋርያነት መርጦታል። ቅዱስ ጴጥሮስም የልጅ ፍቅር፣ የሚስት ፍቅር፣ የትዳር ፍቅር፣ የንብረት ፍቅር ሳይማርከው ሁሉን ነገር ትቶ ተከትሎታል። እንግዲህ ክርስቶስ በመጀመሪያ የጠራው ቅዱስ ጴጥሮስንና ወንድሙ እንድርያስን ነው። የዘብዴዎስን ልጆች ያዕቆብንና ዮሐንስን ነው ማለት ነው። እነዚህ አራቱ ሐዋርያት በመጀመሪያ ከተጠሩት ቀዳማውያን ሐዋርያት ዋነኞቹ ናቸው። ቅዱስ ጴጥሮስ እንግዲህ ሊቃውንት አባቶቻችን እንደሚገልጡት እንደሚነግሩን የዋህ ፈጣንና ቁጡ ነው። የቅዱስ ጴጥሮስ የዋህነት በምን ታውቋል ቢሉ ቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ በባህር ላይ እየተራመደ እያለ ጴጥሮስ ይህንን ሲመለከት ጌታ ሆይ አንተ ከሆንክስ እኔም እንድራመድ እንዳንተ እዘዝ በማለት በባህር ላይ ልክ እንደ አምላኩ እንደ መድኃኔዓለም እንደ ኢየሱስ ክርስቶስ አምኖ የተራመደ የእምነት ጀግና የእምነት አርበኛና እጅግ በጣም የዋህ ነው። ለክርስቶስ ካለው ፍቅር የተነሳ ፍቅሩ ቅናት የተቀላቀለበትና ስስት የበዛበትም ነበረ። ሁለተኛው ቅዱስ ጴጥሮስ ፈጣን ነው። ፈጣንነቱ በምን ታውቋል ቢባል በማቴዎስ ወንጌል ምዕራፍ 16 ላይ እንደምናነበው ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን በፊልጶስ ቂሳርያ ሰብስቦ ሰዎች የሰውን ልጅ ማን ይሉታል? ሰዎች እኔን ማን ይሉኛል ብሎ በጠየቃቸው ሰዓት አንዳንዶቹ ኤልያስ፣ አንዳንዶቹ ሙሴ፣ አንዳንዶቹ ኤርሚያስ ነው ይሉሃል አሉት። አንተሙስ ሰመነ ትብሉኒ እናንተስ ማን ትሉኛላችሁ ብሎ ጠይቋቸው ነበረ። ሁሉም ዝም ጭጭ ሲሉ ቅዱስ ጴጥሮስ ግን ጌታ ሆይ አንተማ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት የክርስቶስን የባህሪ አምላክነትና እውነተኛ ማንነት የመሰከረ የእምነት ጀግና የእምነት አርበኛ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስ ሆይ ይህንን ስጋና ደም አልገለጠልህም የሰማይ አባቴ ነው እንጂ እኔም እልሃለሁ አንተ ጴጥሮስ ነህ፣ ማለትም አንተ መሰረት ነህ። በዚች በተናገርካት ቃል ላይ በዚች መሰረት ላይ ቤተ ክርስቲያኔን እመሰርታለሁ፣ የሲኦል ደጆችም ሊያጠፏትና ሊያነዋውጧት አይችሉም፣ አንተም የመንግስተ ሰማያትን ቁልፍ ሰጥቻለሁ ብሎ ቅዱስ ጴጥሮስን የቅድስና ማዕረጉን ሲያበዛለት እናያለን። እንግዲህ ቅዱስ ጴጥሮስ ሌላው ቁጡነቱ በምን ይታወቃል ሲባል አይሁዳውያን የሮም ወታደሮችን አስከትተው በይሁዳ መሪነት በምሴተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመያዝ ጎመድ ይዘው
ችቦና ፋና እያበሩ ሲመጡ ጴጥሮስ ለክርስቶስ ካለው የጸና ፍቅር የተነሳ በጣም ተቆጥቶና ተናዶ ሰይፉን መዞ ከነዚያ መካከል የሊቀ ካህኑን አገልጋይ የማልኮስን ጆሮ ቆረጠ። ጌታችን መድኃኒታችን ኢየሱስ ክርስቶስም ጴጥሮስ ሆይ ሰይፍህን ወደ ሰገባው መልስ በማለት የማልኮስን ጆሮ የምህረት አምላክ መድኃኒታችን ኢየሱስ ክርስቶስ ለጠላቶቹ እንኳን የሚራራ አምላክ ነውና የማልኮስን ጆሮ እንደቀደመ ማንነቱ ሲያደርግለት ሲፈውስለት እናያለን። ስለዚህ የቅዱስ ጴጥሮስ ቁጡነቱ በዚህ ታውቋል። እንግዲህ ቅዱስ ጴጥሮስ ለሐዋርያነት ከተጠራ በኋላ በጳንጦስ፣ በገላትያ፣ በሮም፣ በኢዮጴ፣ በልዳ እየተዘዋወረ መላውን ዓለም ወንጌልን ካስተማረ በኋላ በመጨረሻ ሮም ከተማ ገብቶ ሲያስተምር በሮም ክርስቲያኖች ከመብዛታቸው የተነሳ በመካከል ከጣዖት አምላኪዎች ጋር ግጭት ተፈጠረ። በዚህ ሰዓት የሮም ንጉስ የነበረው ኔሮን ቄሳር ቅዱስ ጴጥሮስን ወደ እስር ቤት አስገባው ማለት ነው። እና ክርስቲያኖች አንተ እንደኛ አይደለህም፣ አንተ ካለ ክርስትናው አይጠፋም፣ ስላንተኛ ብንሞት ይሻላልና እባክህ አንተ ተረፍልን ብለው ቅዱስ ጴጥሮስን ለዕለቱ አሾልከው አስመልጠውት ነበረ። ቅዱስ ጴጥሮስ ለማምለጥ ሮም ከተማ መውጫ በሩ ላይ ሲደርስ አንድ ቀይ ጎልማሳ መስቀል ተሸክሞ ከሩቅ ሲመጣ አየው። ሲቀርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታ ሆይ እንደገና በሮም ልትሰቀል ወደዚህ መጣህን አለው። ክርስቶስም አንተማ ፈርተህ እየሸሸህ ነው አለው። በዚህ ሰዓት ቅዱስ ጴጥሮስ አንድ ነገር ትዝ አለው። ክርስቶስ በወንጌል የነገረው በዮሐንስ ወንጌል ምዕራፍ 21 ቁጥር 18 ላይ አንተ ጎልማሳ ሳለህ ወገብን በገዛ እጅ ታጥቀ ወደ ፈለከው ትሄዳለህ፣ በሸመገልክ ጊዜ ግን ሌላው ያስታጥቃል፣ ወደማትፈልገው ይወስድሃል ብሎ የነገረው ቃል ትዝ አለውና እንደገና ተመልሶ እጁን ለወህኒ ቤት ኃላፊው በመስጠት ቅዱስ ጴጥሮስ የሞት ፍርድ ተፈርዶበት በስቅላት ነው ያረፈው፣ ሰማዕትነትን የተቀበለው። የሚገርመው ነገር ቅዱስ ጴጥሮስ ሊሰቅሉት ሲሉ አንድ ነገር ለመናቸው። እባካችሁ እኔ እንደ ጌታዬ አቆማችሁ አትስቀሉኝ፣ ቁልቁል ስቀሉኝ በማለት ቁልቁል እንዲሰቅሉት በገዛ እጁ ፈቅዶ ሐምሌ 5 ቀን ሰማዕትነት በስቅላት ተቀብሏል። በረከቱ ይደርብን። ሮማውያን የገዛ ዜጋቸውን በስቅላት አይቀጡም። ለዚህ ማሳያው የእምነት ጀግኖችና አርበኞች የሆኑትን ቅዱስ ጳውሎስና ቅዱስ ጴጥሮስን እናያለን። ጳውሎስ በአባቱ የሮም ዜግነት ስላለው በሰይፍ ነው ተቆርጦ አንገቱን ተከልሎ ወይም ተቆርጦ ያረፈው ማለት ነው። ቅዱስ ጴጥሮስ ግን በስቅላት ነው ያረፈው። በሰይፍ ከመከለል የስቅላት ሞት እጅግ በጣም ከባድ ነው፣ የውርደትም ሞት ነው። ሮማውያን ለዚህ ነው ለዜጎቻቸው የስቅላት ሞት አይፈርዱም። ስለዚህ ጴጥሮስ የነሱ ዜጋ ስላልሆነ እሱን በስቅላት ገድለውታል ማለት ነው። ሐምሌ 5 ቀን ሰማዕትነት የተቀበለበት በዓሉ ነው። ሁለተኛ እንግዲህ በዚህ ቀን ከቅዱስ ጴጥሮስ ጋር አብረን የምናስበውና የማይለየው ብርሃነ ዓለም ቅዱስ ጳውሎስ ነው። ቅዱስ ጳውሎስ የመጀመሪያ ስሙ ስምዖን ማለት ሳውል ይባል ነበረ። ቅዱስ ጳውሎስ የሚለውን ስም ያገኘው ወደ ክርስትና ከተጠራ በኋላ ነው። ጳውሎስ ማለት የተመረጠ ምርጥ ዕቃ ማለት ነው። ቅዱስ ጳውሎስ በወንጌል አምኖ ወደ ክርስትና የተቀላቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ በ8ኛ ዓመቱ ነው። ቅዱስ ጳውሎስ ወደ ሐዋርያነት ከተጠራ በኋላ ለሰከንድ እንኳ ቢሆን ሽርፍራፊ ጊዜ አላባከነም። ከራስ ፀጉሩ እስከ እግር ጥፍሩ በመላ ህዋሳቱ የመንፈስ ቅዱስን ሐሳብ ያገለገለ ጀግና ነው። በመላው ዓለም ወንጌልን ዙሮ ካስተማረ በኋላ ሮም ከተማ ገብቶ ስብከተ ወንጌልን በማስፋፋት መላውን የሮም ከተማ በወንጌል አጥለቀለቀ። ከንጉሳውያን ቤተሰቦች ሳይቀሩ የኔሮን ቄሳር ቤተሰቦች በቅዱስ ጳውሎስ ስብከት ተምረው አምነው ወደ ክርስትና መጡ። ብዙ የነገስታት ልጆች በቅዱስ ጳውሎስ ስብከት አምነው ወደ ክርስትና ጎራ ተቀላቀሉ። በዚህ ሰዓት ቅዱስ ጳውሎስ ወንጌልን ስላስፋፋ የሮም ከተማን በክርስትና ስላጥለቀለቀ የጣዖት አምላኪዎች በጠላትነት ተነሱበትና ከሰሱት። በዚህ ሰዓት ኔሮን ቄሳር የሞት ፍርድ ፈርዶበት በዛሬው ዕለት ማለትም ሐምሌ 5 ቀን በአንገቱን በሰይፍ ተቆርጦ በሰማዕትነት አልፏል። እንግዲህ ቅዱሳን ሐዋርያት የመጀመሪያዎቹ የቅድስት ቤተክርስቲያን ፓትርያርኮች፣
የእምነታችንም ደግሞ መመዘኛዎች ናቸው። ለዚህ ነው እናት ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን የ12ቱንም ሐዋርያት በዓላቸውን ቀን ሰጥታ ጊዜ ቆጥራ በሚገባ ታከብራለች። ለምሳሌ መስከረም 1 ቀን ሐዋርያው በርቶሎሜዎስ ሰማዕትነት የተቀበለበት ነው። ጥቅምት 12 ቀን ሐዋርያው ማቴዎስ ሰማዕትነት የተቀበለበት ነው። ህዳር 18 ቀን ደግሞ ሐዋርያው ፊልጶስ ያረፈበት ነው። ታኅሳስ 4 ደግሞ ሐዋርያው እንድርያስ ያረፈበት ነው። ጥር 4 ቀን ሐዋርያው ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ የተሰወረበት ነው። ከነ ሕይወቱ ነው እሱ የተሰወረው። የካቲት 10 ደግሞ ሐዋርያው ያዕቆብ ወልደ ልፍዮስ ያረፈበት ነው። መጋቢት 8 በይሁዳ ሀገር የተተካው ሐዋርያው ማቲያስ ያረፈበት ነው። ሚያዝያ 16 ሐዋርያው ያዕቆብ ወልደ ዘብዴዎስ ሰማዕትነት የተቀበለበት ነው። እንደዚሁ ግንቦት 26 ደግሞ ሐዋርያው ቶማስ ሰማዕትነት የተቀበለበት ቀን ነው። ሌላው ሐምሌ 2 ደግሞ ሐዋርያው ታዲዮስ ነገ ማለት ነው፣ በረከቱ ይደርብን። ሐዋርያው ታዲዮስ የእምነት አርበኛ ከቅዱሳን ከአባቶቻችን ከ12ቱ ሐዋርያት አንዱ ነውና በዓለ ዕረፍቱ ነው። ከዚያ ሲቀጥል ሐምሌ 10 ሐዋርያው ናትናኤል ነው። እንግዲህ በፊልጶስ ጋባዥነት ዮሐንስ ወንጌል ምዕራፍ 1 ቁጥር 44 ላይ እንደሚነግረን ወደ ኢየሱስ ክርስቶስ የተጠራው ወደ ኢየሱስ ክርስቶስ ሲቀርብም እውነተኛ በልቡ ሐኬትና ተንኮል የሌለበት እውነተኛ እስራኤላዊ ብሎ ክርስቶስ የመሰከረለት ናትናኤልም ጌታ ሆይ አንተ የሕያው እግዚአብሔር ልጅ ነህ፣ አንተ የእስራኤል አዳኛቸው ነህ ብሎ ለመጀመሪያ ጊዜ የኢየሱስ ክርስቶስን እውነተኛ አምላክነት የገለጠ ልቡ ቅንና የዋህ የእምነት አርበኛ ሐዋርያ ነው። እንግዲህ ከዚህ በኋላ ሐምሌ 5 ቀን ደግሞ ብርሃናት ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስ እናከብራለን ማለት ነው። የእነኚህ የ12ቱ ሐዋርያት በዓላቸው በዓመት ማለት ነው ቅድስት ቤተክርስቲያናችን ጊዜ ሰጥታ ታከብራለች። የቅዱሳን ሐዋርያት የአባቶቻችን በረከታቸው ረድኤታቸው ከሁላችን ጋር ይሁን። ክብር ለሥላሴ ይሁን። የእመቤታችን አማላጅነት አይለየን።